አብርሃም ሩታን በጣም አስጠንቅቋታል ማለት ነው። ለምን አስጠነቀቃት፣ እንዴት አስጠነቀቃት የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። እንግዲህ በጣም በሚገርም ሁኔታ ማለት ነው አብርሃም ሩታን በጣም አስጠንቅቋታል ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው ያደረገችው። ለምን ብትሉ እውነት ለመናገር እኔ በጣም ነው ደስ የሚለኝ ሩታና አብርሃም አንድ ላይ ቢሆኑ። እኔ ሩታ ደጋፊ ነኝ እንደሚታወቀው። ሩታና አብርሃም አንድ ላይ እንደሚሆኑ፣ ሩታና አብርሃም አንድ ላይ ሆኖ ልጃቸውን ቢያሳድጉ በጣም ነው ደስ የሚለኝ። ነገር ግን እሷ ያደረገችው ነገር ትክክል ነው ብዬ አልወስዱም። ለምን ብትሉ አሁን ነገሩት፣ ፍቅር ነግረዋለች ማለት ነው ለአብርሃም። ሩታ እንደዚህ የላከችኝ ምናምን ብላ ነግረዋለች። ሩታም አምናለች። አሁን እኔ ነኝ የላኳት ምናምን ብላ ተናግራለች ማለት ነው። አብርሃም ግን አሁን ምንድነው የሚያደርገው? እኔ ተሸውጃለሁ፣ እኔ ሸውደውኛል ብሎ ስለሚያስብ የባሰ ሩታን ይጣላታል ማለት ነው። የባሰ ሩታን ይርቃታል፣ እየራቃት ይሄዳል። ተሸውጃለሁ ብሎ ስለሚያስብ ማለት ነው። አሁን ሩታ ምን ማድረግ አለባት ብንል በቃ እሷ ቁጭ ቤቷን ማለት በቃ እሱን አለመለመን፣ ስልክ አለመደወል፣ እሱ የሄደበት ቦታ አለመሄድ። እንደዚህ ካደረገች እውነት ለመናገር ከሆነ በእርግጠኝነት ማለት ነው እርግጠኛው እኛ የምነግራችሁ ማለት ነው አብርሃም ወደ ሩታ ይመለሳል። አብርሃም ወደ ሩታ ይመለሳል እንደዚህ ካደረገች ማለት ነው። እሱ አሁን በቃ እነሱ ስርስሩ ስለሚሮጡ ስለሚወዱት ምናምን ስለሚያቀንሱ እነሱ ላይ ይጫወትባቸዋል እንጂ አብርሃም እውነት ለመናገር ከሆነ ሩታን በጣም ነው የሚወዳት፣ በጣም ነው የሚያከብራት። ነገር ግን እሷ ስርስሩ ስለምትሄድ ስርስሩ ምናምን ስለሚሄዱ ሁለቱም ሄርሜላን ብትሆን ሩታን ብትሆን ስርስሩ ስለሚሄዱ ይነቃቸዋል፣ እየናቃቸው ይገኛል። ነገር ግን ራሳቸውን ለማስከበር ቁጭ ብለው ቤታቸው ራሳቸውን ቢጠብቁ ማለት ነው እውነቴን ነው የምላችሁ ከሩታ ጋር አብርሃም ይሆናል፣ ይመለሳል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።